ምታየኝ አገራችን በአሁን ጊዜ ምን ውስጥ እንዳለች እኛ የፓርቲ ተወካዮች ልንኖር የምንችለው አገራችን ስትኖር ብቻ ነው። አገራችን በአሁን ጊዜ አንድ ወንድሜ ከዛ ላይ ተናግሯል። ታማለች ብቻ ሳይሆን ከፍተኛ ህመም ውስጥ ወድቃለች። ለነገሩ ኦሮሞዎች ስሉ ምን ይላሉ? እርግቢ ካንዱበቴ ወደዱበቹን ቀርሜ ፍናኑ ይላሉ። ይሄም ትርጉሙ ምንድነው? አዋቂዎች ከተናገሩ በኋላ መናገር ቃርሚያን መልቀም ነው እንደማለት ነው። ይሄን ካልኩ እኔ አሁን አገራችን እንዴት እናድን ያለውን ችግር አንድ ባንድ እየሰማን ነው ከተለያዩ ተወካዮች። ግን አገራችን ከመታመም አልፋ ወደ መጨረሻ ደረጃ ላይ ደርሳለችና እንዴት እናድናት? ቅድም አንድ ወንድሜ አማርኛው ጥሩ ባይሆንም ጥሩ አድርጎ አስቀምጧታል። አፈቅቤ ሆኖ ሆዱ ጩቤ የሆነ ሰው አስቀምጠን እኛ መጀመሪያ ሆ ብለን ሁላችንም ደግፈን ነበረው። ዛሬ እኛን በጩቤ ሳይሆን በመተረየስ ሊጨርሰን ተዘጋጅቷል። ይሄ ብቻ አይደለም። የኦሮሞ ህዝብን ጡትና እጅ ቆረጡትን አጥንት ከጉድጓድ ሰብስቦ ሐውልት እየተሰራልን ነው። ስንት መደረግ የሚገባቸው በየክልሉ ያሉ ለአጥንት ለመሰብሰብ ወደ ቤተ መንግስት የገቡ ዲያቆኖችና አንዳንድ ነጋዴዎችን በማሰባሰብ በኦሮሞ ህዝብና በሌሎች ብሔር ብሔረሰቦች ላይ እየተደረገ ያለው ደባ ታሪክ ይቅር የማይለው ነው። እኛ ዛሬ ፒፒ የምንበለው ምንም እንበለው ግን ታሪካችን 150 ዓመት አባቶቻችን የታገሉበትን ቋንቋ ሊያጠፋ፣ ባህል ሊያጠፋ፣ ማንነትን ሊያጠፋ ከነጋዴና ከዳቆን ጋር የሚማክረው ጋር ጎን አንቆምም ብለን ወደዚህ ስንመጣ ስንት ተጽዕኖ ተደርጎብን እንደመጣን እናውቃለን። እኛ ለተጽዕኖ አንንበረከክም። የመጀመሪያው ምንድነው? አገራችንን ማዳን ነው። ሀገራችንን ከገባችበት ማውጣት ነው። ይሄንን ደግሞ መላው የኦሮሞ ህዝብ ተገንዝቦት ከዚህ ጎን ላለመቆም የተማማለበት ሁኔታ ነው ያለው። በመማማሉም ምክትሉም ጥለውት ሄደዋል። ስለሆነም እኛ አሁን ይሄን አደረገን ይሄን ሰራን ሳይሆን ምን እናድርግ ነው፣ ወደ አክሽን እንሄድ ነው፣ ህዝባችንን እናንቀሳቅስ ነው። ህዝባችን ወደ አክሽን ሄዶ ሀገሩን ማዳን አለበት። የውሸት ፕሮፓጋንዳ እዛ ቴሌቪዥን ሞልቶ የሚወራውን መተው አለብን። ቅድም ተነግሯል በብዛት። እኔ በኦሮሞነቴ ካልኮራው አቶ አባይ በትግሬነቱ ካልኮራ ኢትዮጵያ የምትባል የለችም። መጀመሪያ ነው መቅደም ያለበት። ይሄን ለማጥፋት ነው አሁን ቤተ መንግስት የተሰባሰቡት። ይሄን አባባል ለማጥፋት ነው። በጣም በሚገርማችሁ ነገር ከሳምንት በፊት እኔ አዳማ ነበርኩና አዳማ ተካሂዶበት በማቆ ባባገዳ አዳራሽ በአማርኛ ነው የተካሄደው። ይሄን የፓርቲውን እንትን ለማስተዋወቅ ለስራ አስፈጻሚ ኮሚቴዎች ተብሎ በአማርኛ የተካሄደበት ሁኔታ ያለ ነው። ያካሄደውም ደግሞ ራሱ ጠቅላይ ሚኒስትሩ ነው። እኛ በዚህ ላይ አለን ወይስ የለንም ብለን ራሳችንን ስንጠይቅ የለንም። የውሸት አባባል ነው፣ የውሸት አፈቅቤነት ነው። የውስጥ ጩቤ ስላለ ገንፎ ቢሆንም ጋሬጣ ውስጡ ካለ ያው መውጋቱ አይቀርም እና ከታች እንዴት እንደመጣ ስለማናቅ ጋሬጣ ውስጡ አለ ማለት ነው። አመጣጥ